ከፍዬ ነው የምተነፍሰው። የሱስ ትንፋስ አልተቋረጠም። እቺን ደግሞ እንድኖር የፈቀደልኝ ፈጣሪ ነው። አመሰግናለሁ። የሰው ልጅ ያለ አየር በህይወት መቆየት የሚችለው ከ5 እስከ 10 ደቂቃ እንደሆነ ጥናቶች ያመለክታሉ። እኔ እንደውም ምግብ ነው የምሰስተው። ጎረቤት አብሉኝ ውሃ ጠጡኝ ትላለህ። ኦክሲጅን ግን ስጡኝ ብትን የምታገኘው ነገር አይደለም። ኦክሲጅን ይከብዳል። የዛሬዋ እንግዳችን እኛ በነፃ የምንስበውን አየር በቀን እስከ 1000 ብር ወጭ ታደርግበታለች። እኔ ባጃጅ ውስጥ ራሱ እንኳን አብሮኝ የሚሳፈር ሰው የለም። እኔ ስገባ ከባጃጅ ይወጣሉ። አንዳንዴ አቅቼ ማለት ነው የልጄ እንዲህ በቱቦ ያለልኝ እስከ ጤና ጣቢያ ድረስ የሄድኩበት ሰዓት ኦክሲጅን አልቆብኝ ማለት ነው። ከበሽታ ጋር እየታገሉ የራስንና የቤተሰብን ፍላጎት ለማሟላት ከኑሮ ጋር ግብግብ። ከፍዬ ነው የምተነፍሰው። የሱስ ትንፋስ አልተቋረጠም። እቺን ደግሞ እንድኖር የፈቀደልኝ ፈጣሪ ነው። አመሰግናለሁ። ለህይወታችን ስንቅ የሚሆን በምስጋና የታጀበ የካራማራው አንበሳ የአርበኛ አሊ በርኬ ልጅ ጋር የተደረገ ድንቅ ቆይታ። ሌላም ቢሰጠኝ ይቀበላል። ከሰው አይደለም የተሰጠኝ ከሱ ነው። እኔ ይህንን ሰጥተኛል ተቀብያለሁ። ይህንን የምሞላበት ይህን የማረግበት መንገዱንም አንተ አዘጋጅ እለዋለሁ። ሰላም ተመልካቾቻችን፣ ሁሌ አዲስ ሾው ተጀምሯል። ሁሌ አዲስ ሾው እንግዲህ በየሳምንቱ የሚቀርብ ፕሮግራም ነው እንደምታውቁት። ዛሬ ከአዲስ አበባ ወጣ ብለን ወደ ምስራቅ ኢትዮጵያ ሐረር እንጓዛለን። በጣም አስተማሪ ታሪክ፣ ለሁላችንም የሚሆን በጣም አስገራሚ፣ ጌታችንን የምናመሰግንበት፣ የሰው ልጅ የህይወት ውጣ ውረድ የምናሳይበት ፕሮግራም ነው። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስኪ እንተዋወቅ ነው ከስምን ጀምር። ያው ስሜ ግናይት አሊ በርኬ ይባላል። አሊ በርኬ የሚለው ስም አዲስ አልሆነብኝም። የምናውቀው አሊ በርኬ ነው ወይስ ስም ገጠም? የምታውቁት አሊ በርኬ ጀግናው ታንክ ማራኪ። ስላገኛሽ በጣም ደስ ብሎኛል። እኔም ደስ ብሎኛል ስላገኘኋችሁ። እንግዲህ አርበኛ የሀገር ባለውለታ አሊ በርኬ እናውቃቸዋለን። ተመልካቾቻችን ከፍተኛ መስዋዕትነት የከፈሉ አርበኛ ናቸው አሊ በርኬ እና የእሳቸው ልጅ ናት። ዛሬ እንግዲህ የተገናኘነው በተለይ ስለሳቸው ልናወራ አይደለም። በዚች በልጃቸው ቤት የሚታይ የሚገርም ለሁላችንም አስተማሪ የሆነ ታሪክ አለና አንቺ የተቀመጥሽበት ሴቲንግ ላይ የሚታዩ ነገሮች አሉ። ከኋላ የኦክሲጅን መያዣ የሚመስል ዕቃ አለ። አፍንጫሽን ላይ ጆሮሽ ላይ የሚታዩ ነገሮች አሉና እስኪ እንደው አጫውች፣ ምንድን ነው የገጠመሽ? እኔ ያው በኦክሲጅን ነው ያው እየኖርኩ ያለሁት ከእግዚአብሔር ጋር ኦክሲጅን እየኖርኩ ነው። ይህም ስለተደረገልኝ ክብር ለመድኃኒዓለም፣ ክብሩን እሱ ይውሰድ። መጀመሪያ የአስም በሽተኛ ነበርኩ። እሺ። ከዛ የአስም ያው 18 ዓመት ነኝ። በኦክሲጅን ደግሞ ያው መኖር ከጀመርኩ አሁን 3ኛ ዓመት ጨርሼ ወደ 4 እየመጣሁ ነው። እና ከዛን የቲቪ መድኃኒት ተጠቃሚ ነበርኩኝ። እሺ። ያ የቲቪ መድኃኒት የሳምባ ጠባሳ መጣብኝ። ያ የሳምባ ጠባሳ አሁን ሳምባው አይሰራ። በዚህ በኦክሲጅን ነው የምተነፍሰው። ኦኬ። ስሄድም በኦክሲጅን ነው፣ ስተኛም በኦክሲጅን ነው። ያው ከእግዚአብሔር ጋር በኦክሲጅን እየኖርኩ ነው። ቪዲዮ ላይ እንደምመለከተው እንግዲህ የኦክሲጅን እቃው ራሱ ይለያያል።
አንዳንዶቹ በጣም የአንቺን ቁመት የሚያክል አለ። አሁን ደግሞ ከአንቺ ጀርባም ደግሞ ያለው አጠር ያለማል እና ምናልባት እንግዲህ ይህንን ያው የህይወትሽ አካል አድርጎ መኖር በጣም የሚከብድ ነገር ይኖረዋል ብዬ አስባለሁ። የራሱ ክብደት ይኖረዋል ምናምን እና እስኪ ስለ እቃው ንገረኝ። ምን ያክል ሳይዝ ይኖረዋል? ቁመቱ፣ ክብደቱስ ምን ይመስላል? ያው ክብደቱም 42 ሊትር አለ። አሁን እቺ የምትታየው 20 ሊትር ነች። 42ቱም ይኸው እዚህ ጋር አለ። አሁን ይህንን ለአንድ ለ2 ሰዓት ያህል ጠቀመውን 42ቱ ደግሞ ይኸው እዚህ ጋርም አለ። ይኸውና ከአንቺ ቁመት በላይ ማለት ነው። አዎ። እና እሱንም ሌሊት ሙሉ እጠቀማለሁ። አሁን አንዱን 42ቱን ለአንድ ቀን ነው የምጠቀመው። ትልቁን ማለት ነው። አዎ። እንዴት ነው ኦክሲጅኑን የምታገኘው? እስኪ አጫውችን። ከየት ነው የምታገኘው? ኦክሲጅኑን ህይወት ፋና እየሄድኩ ነው የማስሞላው። ያው የማስሞላው በቀን 1000 ብር፣ በሁለት ቀን 1000 ብር አስሞላለሁ። እንደገና ደግሞ የኤሌክትሪክም አለ እየተጋገዝኩ በኤሌክትሪኩ ደግሞ እጠቀማለሁ እና በጣም ይከብዳል። ህይወት ፋና ሀረር ውስጥ የሚታወቅ ሆስፒታል ነው። ከአንቺ ቤት ጋር ያለው ርቀት ምን ያክል ነው? በየቀኑ መመላለስ ማለት ነው። ምን ያክል ርቀት አለው? በጣም አነሰ ቢባል አንድ 5 ኪሎ ሜትር ይሆናል። ከኔ ጋር በጣም ርቀት አለ። በምን መልኩ ነው ወደ ሆስፒታል የምትሄጂው? እስኪ ያው በባጃጅ ነው የሚሄደው። ይዤ ሲሄድ በባጃጅ ነው የሚሄደው። ከቤትንም ለማውጣት ደግሞ በሰራተኛ ነው ማስወጣ። ካበዳድ ኦክሲጅኑ ሳስገባም በሰራተኛ ነው። አንዳንዴም ደግሞ መብራት የለም። ድሬዳዋ ድረስ ሄጄ ማስሞላበትም ሰዓት አለ። ሀረር ሲያስቸግር፣ መብራት ሲያስቸግር ድሬዳዋ ትሄጃለሽ? አሁን ባለፈው ሀረር ለ7 ቀን ነው ለ5 ቀን መብራት የለም ነበረ። 2 ድሬዳዋ ሄጄ ነው ያስሞላሁት። እቃው በጣም ትልቅ ነው፣ በጣም ከባድ ነው። ከአንቺ ጋር ደግሞ የተጣበቀ ነው፣ በቱቦ የተጣበቀ ነው። ያው መለየት አትችሉም እና ይህንን እቃ እንደገና ተሸክመሽ ወደ ባጃጅ ስትገቢ ወይ በታክሲ ስትሄጂ አስቸጋሪ ነገር አይሆንም? በተለይ ትራንስፖርት ላይ በጣም ትራንስፖርቱ ያው ይከብዳል። አንደኛ ነገር ደግሞ ይሄ መኪና ላይም ለመጫን በጣም ያስቸግራል። አንዳንዴም ያው ይፈነዳል ይላሉ። በዚህ ላይ ደግሞ አንድ ሰው 2 ሰው የሚያነሳው ነገር አይደለም ኦክሲጅኑ። 2 ሰው 3 ሰው ነው። አሁን ለአንድ ዙር ለማስሞላ ኦክሲጅን 300 ብር 400 ብር ነው ለሰራተኛ ብቻ የምከፍለው። ለባጃጅ ደግሞ ደርሶ መልስ እንደዚህ ነው 300 400 የምከፍለው እና በጣም ይከብዳል። አሁን ሌላ ህመም ቀላል ነው፣ ኦክሲጅን ግን ይከብዳል። ለእግዚአብሔር ቀላል ነው፣ ለእኔም ቀላል ነው። እግዚአብሔር የተመሰገነ ነው። በተሰጠኝ ነገር አመስግኜ ነው የምኖረው። ምክንያቱም ከዚህ እንድኖር የፈቀደ አምላክ ይህን ስላደረገልኝ ክብር ለመድኃኒዓለም። እኔ እንደውም ምግብ ነው የምሰስተው። ጎረቤት አብሉኝ ውሃ ጠጡኝ ትላለክ። ኦክሲጅን ግን ስጡኝ ብትን የምታገኘው ነገር አይደለም። ኦክሲጅን ይከብዳል። ምክንያቱም አሁን ኦክሲጅን አለቀብኝ፣ የኔ ህይወት እዛ ጋር ቆመ ማለት ነው። እግዚአብሔር ግን አላቆመም። ተመስገን ነው የምለው። እኔ አሁን ኦክሲጅን እንደምሰስተው ምግብ አልሰስትም እና ያለውበት ነገር በጣም ይከብዳል። አሁን እንግዲህ ከኦክሲጅን ጋር የምትኖሪው ከማሽን ጋር ተጣብቀሽ ነው ማለት ይቻላል። እንግዲህ ያው እሱ ከተነቀለ ህይወትሽ ላይ አደጋ ይኖራል እና ከዛ በፊት የነበረሽ ህይወት አለ። እንግዲህ የሰው ልጅ እዚህ ጤና እክል ውስጥ ከመግባትሽ በፊት ስትኖሪበት የነበረው ኑሮ አለ፣ በተለይ ከጤና አኳያ ማለት ነው። እስኪ
ድሮ የነበረሽን ህይወትና አሁን እንግዲህ ደግሞ ከኦክሲጅን ታገዘሽ መኖር ከጀመርሽበት ጊዜ ጀምሮ የነበረውን እስኪ ልዩነት ንገረኝ። በተለይ በጤና የሚኖሩ ሰዎች ፈጣሪ እንግዲህ ጤናቸው ሰጥቷቸው የሚኖሩ ሰዎች ይኖራሉ። ከጎንሽ የምታያቸው የራስ ቤተሰቦች፣ ጓደኞች፣ አጠቃላይ ማህበረሰቡ አለ። አንቺ ደግሞ እንግዲህ የፈጣሪ ውሳኔ ሆኖ እዚህ እንትን ላይ ትገኛለሽ እና ልዩነቱ እስኪ ንገረኝ። እንደው ሰው ተንፍሶ ስለኖረ ብቻ ማመስገን አለበት። ተመስገን። የሚያኖረን አምላክ ምንም ነገር አይጠይቅም። እኔ አሁን ከፍዬ ነው የምተነፍሰው። የሱስ ትንፋስ አልተቋረጠም። እችን ደግሞ እንድኖር የፈቀደልኝ ፈጣሪ ነው። አመሰግነዋለሁ። ይህንንም አድርጎ ነገር ክብር ለመድኃኒዓለም። ሰው ተስፋ መቁረጥ የለበት። መጠንከር፣ መበርታት፣ ማመን ካለ የማይደረግ ነገር የለም። እኔ አሁን ይህንን አድርጌ ወደ ውጪ ሲሄድ ብዙ ሰዎች አንቺ ጠንካራ ነሽ፣ እንደዚህ ሆነሽ ትሰሪያለሽ ይላሉ። ለኔ ይሄ ስለተሰጠኝ ታመምኩ ማለት አልታመምኩም። እኔ አልታመምኩም። እኔ አልተነካውም። ይሄን ፈጣሪን እንዳቅበት የተሰጠኝ መንገድ ነው። ስኖርም አመስግኜ ነው፣ ሲሄድም አመስግኜ ነው፣ ስበላም አመስግኜ ነው፣ ሳልበላም አመስግኜ ነው። ሰው ሲያናግረኝ ፈጣሪን አመስግኑልኝ ነው የምለው። በነገራችን ላይ ምን እየሰራሽ ነው የምትኖሪው? አንድ ቪዲዮ አይቼ ነበር። ልብስ ነገር ታጥቢያለሽ፣ ውሃ ታመላለሻለሽ፣ በጣም ከባድ ስራዎችን ትሰሪያለሽ። ምን እየሰራሽ ነው? እኔ አሁን ልብስ ነው የማጥበው በላውንደሪ፣ የሰው ልብስ አጥባለሁ። አሁን ግን አቅቶኛል። አሁን ህመሙና የኔ ስራ አንድ ላይ አልሄደም። ከባድ ነገር ነው። በዚህ ላይ ደግሞ ባለፈው ቀጠሮ መጥቼ የዛሬ ወር አካባቢ ቀጠሮ ነበረኝ። መድኃኒቶች ስቴፕ ጨምሮብኛል። ትንሽም ሳምባው ላይ ጉዳት ኢንፌክሽን እያለ ነው። ኢንፌክሽን እና እኔ አንለያይ ብለናል። አንደኛ ነገር የምሰራበት ቦታ አዋራ ነው። ሁለተኛ ነገር ከባድ ነገር ፈሳሽም ሽታ ምናምን ስላለ ለኔ ይከብዳል። ልጆች አሉሽ? ቤተሰብ ምናምን? እና ለህመሜ ስራውና ልጆች አሉሽ? ሁለት ልጆች አሉ። ስለዚህ በዛ ሁኔታ ውስጥ ነው የምታስተምሪያቸው፣ የምታሳድጊያቸው? አዎ። መልካም። ቪዲዮ ላይ እንደምናየው እንግዲህ ራሱ የኦክሲጅን ማስቀመጫ ይሄ እቃው አለ። ቤትሽም ላይ ደግሞ ቪዲዮ ላይ እንደምናየው ከሆነ በሆነ መልኩ ስራም እየሰራሽበት የምትኖሪበት ቤት አይነት ነው እና የምትኖሪበት ቤት ምናልባት የራስሽ ነው ወይስ ተከራይተሽ ነው? እኔ ቤት ተከራይቼ። ምናልባት አሁን ከሱ ጋር የተያዘ ነገር ጠይቅሽ ብዬ ነው። ተከራይተሽ የምትኖሪ ከሆነ ምናልባት ያው ይሄ የተለየ ነገር ነው አይደለ? ብዙዎቻችን ላይ የምናየው ነገር አይደለም። ከኑሮሽ ጋር ተጽዕኖ የለውም። በተለይ ከቤት ጋር የተያያዘ አከራይ ጋር ሊሆን ይችላል፣ ጎረቤቶች ጋር ሊሆን ይችላል። እንደው የሚገጥምሽ ነገር አይኖርም? እኔ አሁን እዛው የምሰራበት ቤት እዛው ነው የምኖረው። አሁን አንዳንድ ሰው ግንዛቤ የግንዛቤ ማጣት ቤት ልከራይ ስል ይሄ ይፈነዳብናል ይሉኛል። አሁን ይሄ ኦክሲጅን ይፈነዳል፣ እንደገና የምንቀሳቀስባት ትንሽ እየቻርጃለች መብራት ይቆጥራል ይሉኛል። አንዳንዴ እንደውም ህመሙ ሳል ስላለው ያንቺ ህመም ይተላለፋል ሁሉ አሉ። ይሄ ግንዛቤ ማጣት። ይሄንን ይዤ በጣም ነው እየተሰቃየሁ ያለሁት። ኪራይ ቤት ይከብዳል፣ ኦክሲጅን ይፈነዳል ይላሉ። ያው
ህብረተሰቡ ቤት ለቤት ውስጥ ኦክሲጅን አያውቁም። ሆስፒታል ነው አብዛኛውን የሚያውቁት ኦክሲጅን። ያው ግንዛቤው ትንሽም ስላሌለ በዚህ ላይ ደግሞ እኔም ይዤ ስንቀሳቀስ እንዴ በሆስፒታል ያለ ነገር እንዴት በሰው እጅ ብሎ ያው ግንዛቤውም ስላሌለ እና እኔ ቤት ኪራይ አጥቼ ቤተክርስቲያን የሚያደርኩበት ቀን አለ። የቤት ኪራይ አጥቼ አሁን የምሰራበት ቦታ ያው ልብስ ማጥብበት ቤት እዛ ጋር 2 ልጆች ይዤ በዚህ ላይ ደግሞ ከጎን ሽንት ቤት ሽታ አለው። እንኳን እንደኔ ታማሚዋን ቀርቶ ጤነኛ እንኳን አይችለውም ሽታው። የግድ ለመኖር ስል ልጆቼንም ጅብ እንዳይበላብኝ ብዬ እዛው ነው ማድረግ፣ እዛው ነው ማጥበው። ግማሹን ሆስፒታል፣ ግማሽ እዛው ቤት እና የቤት ኪራይ ስጠይቅ እኔ አንቺ ኦክሲጅን ተጠቃሚ ስላለሽ በእጅሽ ላይ ይፈነዳብናል፣ እንደገና ደግሞ ኦክሲጅን የሚጠቀም ሰው በቃ በጣም ጽኑ ህሙማን መስሎ ነው የሚታያቸው። ያው ግንዛቤ ማጣት ነው። አብዛኛውን ያው ኦክሲጅን የሚጠቀም ሰው ያው ሆስፒታል ውስጥ ብቻ ነው የሚመስላቸው፣ እንደዚህ ቤት ለቤትም አይመስላቸውም። ያልተለመደ ነው እና በጣም ይሄ ስላልተለመደ በህብረተሰቡም ስላልታየ እኔ ባጃጅ ውስጥ ራሱ እንኳን አብሮኝ የሚሳፈር ሰው የለም። እኔ ስገባ ከባጃጅ ይወጣሉ፣ ይወርዳሉ። አዎ እኔም እሱ ሳይሆን እኔ ቁጭ ብዬ አሁን ሰው መጥቶ እግዚአብሔር ይማርሽ ስለኝ ለካ እኔ ሰው ይወደኛል ብዬ ጓጓለሁ፣ አለቅሳለሁ። እቺ ኦክሲጅን እንደዚህ አይደለችም፣ በጣም ረዥም ነች። ያው ይታያል አይደል? አሁን ይሄ እስከ ኩሽና ድረስ መሄድ ይችላል። የሁሉ ገመዳ የሁሉ የሚታየ አርዝሜ ውጪ ወጥቼ እሰራለሁ። እሳትና ኦክሲጅን ደግሞ ቤት ውስጥ አይሆንም። የግድ ደግሞ ልጆቼ መብላት አለባቸው፣ እኔም መብላት አለብኝ። ይሄው እንደዚህ አሁን አርዝሜ ወደ 15 ሜትር የሚሆን 20 ሜትር የሚሆን ያው እንደዚህ አርጌ ነው በቃ ይሄው በቃ እንዲህ አርጌ ነው አሁን አርዝሜ ሄጄ ውጪ ኦክሲጅኑ እዚህ ቢሆን ውጪ ሆኜ ከትፌ ሰራርቼ ወደ ቤት እገባለሁ። ልብስም ለማጠብ አርዝሜ ነው እንደዚህ አርጌ በቃ እዚሁ ጋር ቁጭ ካልኩ እዚህ ላይ አደርጋለሁ። ስሰራ ደግሞ እንደዚህ በትነዋለሁ። በቃ ነው እንደዚህ በትኜ ነው የምሰራው። ግን አሁን አቅቶኛል በጣም ለመስራቱ አቅም እያጠረኝ ነው። አቅም ጉልበት ትንሽ አቃተኝ። ህመሙና ስራዬ አልሄድም። እናነሳዋለን እስኪ ምናልባት ያው ከበሽታ ጋር እየታገሉ መኖር በተለይ ደግሞ የአንቺ አይነት በጣም ከባድ ነው እና አንደኛ ነገር በስፋት እናነሳዋለን። ኦክሲጅኑን ለማስሞላት በየስንት ጊዜ ታስሞላያለሽ? ስንት ትከፍያለሽ አንዱን ለማስሞላት? እኔ አሁን ኦክሲጅኑን ለማስሞላት 500 ብር ነው የምከፍለው። 1000 ብር ከፍላለሁ። ግን የኔ ኦክሲጅን በሰው ነው የሚንቀሳቀሰው። በቃ ያለውበት ቤት ከመኪና ቤት አይደለም የምገባው፣ በተሸካሚ በቀን ሰራተኞች አሸክሜ እቤት ድረስ ለማምጣት 300 ብር ነው የምከፍለው። ከባጃጅ አውርጄ እቤት ለማስገባት 300 ብር። እንደገና ደግሞ ለባጃጅ 300 400 ከፍላለሁ። ለማስሞላት 500ም 1000 ብርም እከፍላለሁ። በየስንት ቀን ማለት ነው? ግን አዎ በጣም ይከብዳል። አንዳንዴ አጥቼ ማለት ነው የልጄ እንዲህ በቱቦ እያለልኝ እስከ ጤና ጣቢያ ድረስ የሄድኩበት ሰዓት አለ። ኦክሲጅን አልቆብኝ ማለት ነው። በየቀኑ ነው የሚሞላው? አዎ አሁን ይሄ ቅድም የመጣው ይሄም ትልቁ አሁን ነው የገባው።
አሁን ይሄ አክስቴ ልጅ ናት ያልኩህ እሱ ነው ሄዶ የሚከፍለው፣ እሱ ነው ሄዶ የሚያመጣው። አሁን ለነገ አገልግሎት ቢሄድ እንዳለ አስገብቶልኝ ነው የሚሄደው እንጂ ትቶኛ አይሄድም። ያው ካለ ኦክሲጅን መኖር እንደማልችል ስለሚያውቅ ማለት ነው። ሰውነንና ችግር ሲገጥመን እናማራለን። ኧረ ፈጣሪ ምንድን ያመጣህብኝ እንላለን አይደለ? ያንቺ እንግዲህ አሁን በምትገልጭልን ልክ ነው። ጣውረዱ በጣም ከባድ ነው እና ምን ትያለሽ ነው በዚህ ጉዳይ? ይህ ነገር ከፈጣሪሽ ጋር ምን ታወሪያለሽ? እኔ ስለ ልጅ ስላደረከኝ ነው ከቤቱ እንዳልሄድበት እንዳልርቅ ሰው በእኔ እንዲማር ስለመረጠ ነው። ሰው ደግሞ የማይችለው ፈጣሪ ደግሞ የማትችለውን ነገር አይሰጥም። እንደምትችለው ያን ነገር እንደምትወጣው ስለሚተማመንብህ ነው የሚሰጥ። እኔ ተጠልቻለሁ። እኔ አሁን አንቺ እኮ ኃጢአተኛ ነሽ፣ አንቺ እኮ እንደዚህ ስለሆንሽ ነው የተሰጠሽ፣ ፈጣሪሽ ቢወድሽ ኖሮ ይሄን አያደርግልሽም ይሉኛል። እኔ ፈጣሪን ይሄን ስለሰጠኝ ክብሩ ለመድኃኒዓለም ክብሩን ይሰጥ። ሌላም ቢሰጠኝ ይቀበላለሁ። ከሰው አይደለም የተሰጠኝ ከሱ ነው። ኢዮብም ተፈትኗል። መጻጉዕም 38 ዓመት ያልጋ ቁራኛ ሆነ። እኔ መቼ ተነካው? እኔ ከፈጣሪ ጋር አንድ ቀን ተመስገን ለሰከንድ ተመስገን ሳልል አላልኩም። እኔ የሱ ሸክላ ነኝ። ስኖርም የሱ ነኝ፣ ስሞትም የሱ ነኝ። ፈጣሪን አመስግኑልኝ ነው የምለው። ዛሬ 2 ኦክስጅን አስሞልተሽ ከጎንሽ አስቀምጠሻል። አብዛኞቻችን ሰዎች ደግሞ ያው በነፃ ነው ይሄንን አየር የምንምገውና ነገ ከነጋ በኋላ ደግሞ መልሶ ሌላ የሚገዛ ኦክስጅን ያስፈልግሻል። ነገን እንዴት ነው የምትስዩ? እንዴት ነው የምታስቢው? ከፈጣሪሽ ጋርስ እንዴት ነው ነገሩን አቆራይተሽ የምትኖሪው? እኔ አሁን ይህንን ህመም ተሰጥቶኛል አይደል? ይህንን ማስሞሊያ ደግሞ አንተ ነው የምታዘጋጀው። ለዋሉ ጠዋት ተነስቼ ጸሎት አደርጋለሁ። ይህንን ልጅ ስላደረከኝ ነው። አላማርም። ባማረርከው ልክ ይጨመርልሃል። ባማረርከው ልክ ያማረርከውን ዋጋ ታገኛለህ። ባመሰገንከውም ልክ ደግሞ ይደረግልሃል። ሁሌ አመስጋኝ ነው መሆን ያለብህ። ሁሌ ጠንካራ። ለሰው የማይቻል እኮ ለሱ ቀላል ነው። እኔ ይህንን ሰጥተኸኛል፣ ተቀብያለሁ። ይህንን የምሞላበት ይህን የማረግበት መንገዱንም አንተ አዘጋጅ እለዋለሁ። ያዘጋጃል። እኔ አቅም ኖሮኝ ጉልበት ኖሮኝ አይደለም። አቅሜም ጉልበቴም ሁሉም እሱ ነው። ሸክሜን ሁሉ እሱ ላይ ጥያለሁ። ለእኔ የተሻለ እያዘጋጀልኝ ስለሆነ ነው። ይህንን የተሻለ አሁን እዚህ ጋር አማርሬ ከሱ ርቄ ከቤቱ ብርቅ ሞትንም ያህል ነገር አለ እኮ። እኔ አይሲ ስንቴ ገብቼ ወጥቻለሁ። እንዲህም ማድረግ እችላለሁ እያለ እያሳየኝ ነው። በመጥቶ በአካል ስላልነገረኝ አይደለም። ዞር ብለህ ስታይ አሉ አልጋ ቁራኛ ራሱ እንደዛም ማድረግ ይችላል እኮ። ይህን ህይወት እንግዲህ ስትመሪ ላንቺ አሁን በምትገልጭልኝ ልክ ተቀብለሽዋል። አብሮሽ የሚኖሩ ሰዎች፣ ቤተሰቦችሽ፣ ጓደኞችሽ ምን ይላሉ ያንቺን ህይወት እያዩ? አሁን ብዙ ልጆች እኔን ሲያዩ እንዲህ የትናየት እንዲህ ጠንክራኛ እንዴት እንደክማለን። አሁን ከትላንት ወዲያ የሆነ ልጅ በጣም መር ብሎት በቃ ራሴን አጠፋለሁ። ህይወትን አንተ ካልወደድካት እኔ ወዳታለሁ አልኩት። ለምን ለእኔ ኦክሲጅን ትሸከምልኛለህ ከቆምክ አልኩት። ለአንተ ሳቱ ለእኔ ስትል ኑር አልኩት። ጎረምሳ ነው።
አንተ ህይወትህን ጠልታታል፣ እኔ ግን ያንተን ህይወት እወዳታለሁ አልኩ። የኔ የመኖር በኦክሲጅን ነው አልኩ። አንተ ሳትከፍል ነው የምተነፍሰው፣ አመስግን። በዚህ ላይ ህመም ቢመጣብህ እንዴት ልትሆን ነው ብዬ ወደ ራሱ ሲመለስ ምን አለኝ? እውነትሽን ነው ብሎኝ አሁን ከኔ ጋር ኦክሲጅን ጎንበስ ቀና ብሎ እያነሳ ነው። ያችን ሰዓት አንቺን አይቼ አሁን አንቺን ለማየት ራሱ አለ በሙሉ አይኔ አይላይሽም አለ። አንቺን ለደከሙት የምታበረቺ ለወደቁት እንዲነሱ የምታደርጊ እኔን አታዩኝ። እኔ እንደዛ ነው የምላቸው። እኔን አታዩኝ። እኔ እኮ እየተነፈስኩኝ ነው እኮ እየከፈልኩ ነው የምተነፍሰው። እናንተ እኮ ሳከፍሉ ነው የምተነፍሱት እላቸዋለሁ። ለምንድን ነው የምትማሩት? ለእኔ ቆማችሁ ጸልዩ፣ ለእኔ ኑ ኦክሲጅን ያዙልኝ። የኦክሲጅን የማወጣውን የሰራተኛ ብር ይቀንሳል። ከኔ እኔም እንድጠነክር ታደርጉኛላችሁ። እኔም ሰው አለኝ ብዬ እንድል ታረጋላችሁ እላቸዋለሁ። አሁን ያ ልጅ ይኸው ቀን በቀን ኦክሲጅን አለቀ እያለ ይሸከማል ከኔ ጋር እስክንጠነከረ እኔም ሰው አለኝ ማለት ጀመርኩ። ወደኋላ መለስ ላድርግሽ እስኪ። ይህንን እንግዲህ አስደናቂ ታሪክ እየሰማን ነው ያለ ነው እና እንደገና የሀገር ባለውለታ ላይ ትልቅ አሻራ ያሳረፉ ቤተሰብ ውስጥ ነው የተገኘሽው እና የጀግናው የአርበኛው አሊ በርኬ ልጅ ነሽ። እስኪ ወደ ልጅነትሽ እንመለስና እንዴት ነበር እድገትሽ? የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት ቀብሪ ዳር ነው የተወለድኩት። ቀብሪ ዳር ሶማሌ ክልል ነው የተወለድኩት። ያደግኩት ሀረር ነው። ያው አባታችን ሀገር ወዳጅ ነው። ማናችንም ለማሳደግ እድል አላገኘም። ሀገሩን ይወዳል። የአሊ በርኬ ልጆች 7 ነን። ከ4 ሚስት ነው የምንወለደው። እኔ ከሁለተኛ ሚስቱ ሁለተኛ ልጁ ነኝ እና አባታችን እኛን ለማሳደግ እድል አላገኘም። ሀገሩን ይወዳል። ኢትዮጵያ ከተባለ ወደኋላ የሚልበት ምክንያት የለም። እኛን ራሱ የሚለን ሰባታችንም ከ4 ሚስት ነው የተወለድነው። ግን ኢትዮጵያ ነው የሚለው። በቃ አሊ በርኬ ማለት ግንዱ ኢትዮጵያ ነው የሚለው። የመጀመሪያ ሚስቱ የአምቦ ልጅ ነች። ሁለተኛ ሚስቱ የድሬዳዋ ልጅ ነች የኔ እናት። ሶስተኛ ሚስቱ ያሶሳ ነች። አራተኛ ሚስቱ ደግሞ የአምቦ ነች። እሷ ግን ያው እኛ ቤት ውስጥ ኢትዮጵያ ነው በቃ። እኔ ክርስቲያን ነኝ፣ ወንድሞቼ ሙስሊም ናቸው። አሁን እኔ አዲስ አበባ ስመጣ ወንድሜ ጋር አርፋለሁ። በክሪ አሊ በርኬ ይባላል። እኔ ወደ ቤተ ክርስቲያን ስሄድ እሱ ወደ መስጊድ ይገባል። ግንዱ ኢትዮጵያ ነው። እንዲህ ነው የሚለው በቃ ፋዘር እና ኢትዮጵያ ነው በቃ። እና አሊ በርኬ ደግሞ እኛን ለማሳደግ እድል አላገኘም። ደግሞ አሁን ሁለተኛ ዓመቱ እየመጣ ነው። አሁን በቅርብ ነው ያረፈው። ግንቦት 28 ፋዘር ካረፈ ሁለተኛ ዓመቱ ነው። ስላሴ ቅድስት ቤተክርስቲያን ያረፈው ካቴድራል። እና አሊ በርኬ ያው የኢትዮጵያ ሶማሌ ጦርነት ጊዜ ታንክ ማራኪ ነው። ካራ ማራ ሲባል አሊ በርኬ ነው። ወንዲ ማክም ደግሞ እንደ አሊ በርኬ ታንክ ማርኬ ብሎ ለፋዘርም ያው የሀገር ባለውለታችን
በጣም አሪፍ። ይህንን ጉዳይ ያነሳሁት እንግዲህ ያው የጀግና ልጅ ነሽ፣ ምናልባት እነዛ መንፈሶች ይታዩኛል አንቺ ላይ እና ከትምህርት ቤት መልስ እንግዲህ ከትምህርት ከጨረሽ በኋላ ወይ ደግሞ ምን አይነት ስራዎችን እየሰራሽ ነው የቆየሽው? አሁን እዚህ የጤና እክል ላይ ከመግጠሙ በፊት እኔ እኔ እናቴ ነች ያሳደገችኝ። ያው እናቴ እኔ ልብስ በማጠብ ነው ያሳደገችኝ። ያው ዝቅተኛ ቤተሰብ ልጅ ነኝ፣ ገቢም የለንም። ያው ወንድሞቼን እናቴ ማገባች፣ ወንድሞች አሉኝ ከእናት የምንገናኝ 3 አሉ። እነሱም ያው በዚህ አጋጣሚ ድንበር እየጠበቁ ነው፣ ወታደር ናቸው። አዎ ወታደር ናቸው። 3ቱም ወታደር ቤት ነው ያሉት። ያው ወንድሞቼን ከእናቴ ጋር የሰራው ከእናቴ ጋር እየዞርኩ እየታገልኩ ወደ 11 ሰዓት የሚያስተምረኝ ሰው ስራ ሌለ ትምህርቴን ትቼ ያው ወንድሞቼን ለማሳደግ ተገደድኩኝ። እኔ ያየሁትን እነሱ እንዳያዩ በማለት እግዚአብሔር አልፈቀደም። እነሱም ወደ ውትድርና ገቡ፣ ያው ደግሞ ወደ ራሴ ህይወት ገቡ። እና የራሴን ህይወት ስመራ ምግብ ቤት ነበረኝ፣ ላውንደሪ ቤት ነበረኝ፣ ጥሩ ኑሮ ላይ ነበርኩኝ። ያው እግዚአብሔር ስለጠላኝ ሳይሆን ስለወደደኝ ነው፣ ልጁ ስላደረገኝ ያው ሁሉ አልፎ አሁንም ያው እየሰራው ከእግዚአብሔር ጋር እየኖርኩ። አንድ ነገር እስኪ አጫውቺኝ። እንግዲህ ውጣ ውረዱን እየነገርሽ ነበርና እንደው ይሄ ጤና እክል ከገጠመኝ በኋላ በተለይ እንግዲህ ኦክሲጅን ተገጥሞልኝ መኖር ከጀመርኩ ጀምሮ ይህችኛይቱን ቀን እንደው አረሳትም። በዚህ የጤና እክል ምክንያት የደረሰብኝን እንደው ይህችን አጋጣሚ እንደው አረሳትም የምትያትን እስኪ አንድ ነገር አጫውቺኝ። እኔ አሁን የመጀመሪያ ቀን ገና ሎት ፋና እንደተኛው ኦክሲጅን አዘጋጃለሁ። እኔ ኦክሲጅን ወደ ቤት የሚሄድ እኔም ኦክሲጅን እዛው የሚጠቀም ነው እንጂ መሰለኝ ወደ ቤት የሚሄድ አልመሰለኝም። በወቅቱ ኦክሲጅን የምገዛበት ምንም የለኝም። እንደውም እዚህ ጋር አብሮኝ የሆነ የታገለ ወንድም አለኝ፣ ዘሩ ማርያም ይባላል እና ያው ናትናኤል ማለት ከዛ የሆነ ሳሚሮ የሚሉት ልጅ አለ። ያው ፍሪጅ ምናምን በመጠገን ነው የሚሰራው። ሳሚሮ የኦክሲጅን አልፈልጊ ብሎኛል፣ ሰው ሰጠኝ። እሱ በጣም ያችን ቀን እኔ እንጃ እግዚአብሔር አሳልፏታል። ከብዳል። ያ ሁሉ ታልፎ ግን ምናልባት ለብዙ ሰዎች የሚያስተምር ህይወት ነው እየኖርሽ ያለሽው እና በተለይ ነገን እንግዲህ በተስፋ በብሩህ ተስፋ እየኖርሽ ያለሽ ጠንካራ ልጅ ነሽ። ምናልባት እንግዲህ ይህንን ፕሮግራም ስንሰራ በአካል መገናኘት አልቻልንም። በዙም ሚቲንግ ነው እያወራን ያለ ነው። አላህ ካለ ደግሞ ሀረር በአካል መጥቼ አገኝሻለሁ። በሰፊው በተለይ ህይወትሽን ማስዳሰስ የሚችል ፕሮግራም በደንብ እንሰራለን። ቃል እገባልሻለሁ። ጊዜው መቼ ነው አላህ ነው የሚያውቀው። ዛሬ እንግዲህ ይህንን ፕሮግራም የሚከታተሉ ብዙ ኢትዮጵያኖች አሉ እና የአባትሽም ትልቅ የሀገር ባለውለታ ሰው ናቸው። አንቺም እንዲሁ ጠቅለል ስናደርግ ምስኪን ነው። በአሁኑ ሰዓት ግልጽ ለማድረግ ያክል ምን ችግሮች እየገጠሙች ነው በዚህ በጤና እክል ምክንያት? እኔ አሁን አንደኛ ነገር ቤት እንደው ተንፍሼ በቃ ተኝቼ እኔ ቤተክርስቲያን ሲሄድ ራሱ ማለት ለምንድን ነው ኦክሲጅን ጎትተሽ የምትሄጂ ሁሉ ነው የሚሉ። እኔ ታማሚ ስለሆንኩ ከቤተክርስቲያን መቅረት አለብኝ። ሲሄድ የት ነው የምቀበረው? ስሞት የት ነው የምቀበረው? ቤት ያልቀበር ቤተክርስቲያን ሄጄ ነው የምቀበረው። መቅረት እንደዚህ እየተባልኩ ነው አሁንም ቢሆን ማለት ልጆቼ ራሱ እየተሳቀቁ ነው ያሉት።
በጣም አሁን ግን እግዚአብሔር ክብሩን ይውሰድስ። እኔ አሁን ጋሪ እየገፋው ሲሄድ ቤተክርስቲያን ግን እንደዚህ ሆኖ እንዴት ቤተክርስቲያን ይኬዳል? ቤት ብትቀመጭስ ነው ያለው። አሁን በቀደም የግድሱን ከመኪና አውርጄ ይዤ ድጋሚ ጭኜ እኔ ስገፋ ወይ እምቢ ይለኛል ወይ ወደ ላይ ወደ ታች ማድረግ ያቅተኛል። አሁን እንደዛ ሞኝ ደስ እየሰቃለሁ እኔ አልማረርም። ከብዙ ነገር የወጣው ሰው ነኝ። አይሲ ገብቼ ቱቦ ተተክሎልኝ የወጣው ሰው ነኝ። ያንን አይቼ ይሄንን አላማርም። ደስተኛ ነኝ። ከዚህም በላይ ቢሰጠኝ ይቀበላል። እና አሁን ቤት በተለይ ቤት የራሴ ቤት ይኖረኝ እንደገና አንድ ኦክሲጅንን ይዤ ገብቼ በቃ የምተኛበት ቤት ይኖረኝ በጣም ደስተኛ ነኝ። በዚህ ላይ ደግሞ ያው ኦክሲጅን በቀን ብዙ አወጣለሁ። የቤት ኪራይ ያለብኝ ልጆች አሉ። ልጆቼ አሁን ዛሬ ለኔ ኦክሲጅን ነው እንጂ የሚጨነቁት ለሚበሉት አይጨነቁም። ውሃ ጠጥተው የሚተኙ ልጆች ነው ያሉት። እግዚአብሔር የተመሰገነ። እማዬ አንቺ ኦክሲጅን ሙሉ ከሆነ ነው እኛ የምንበላው ነው የሚሉት። ኦክሲጅኑ አራቱም ከተሞላ ከዛም በኋላ ነው ሄዶ ዳቦ የሚገዙት። ኦክሲጅኑ ባዶ ሆኖ ምግብ አያምራችሁ። እንዲህም ሆነሽ ኑሪልን ነው የሚሉኝ ልጆቼ በዓለም ምንም እኔ እንደዚህ ስተነፍስ በቃ አመት ባላቸው እንዲህ ስኖርላቸው ማለት እኔ ያለሁበትን መድኃኒዓለም ነው የሚያውቀው። እና ይከብዳል በጣም ኢንፌክሽን አለ። ኢንፌክሽኑ መነሳት አለበት። መድኃኒትም እየወሰድኩ ነው። አሁን ሆስፒታል በሄድኩ ሰዓት እኔ ኢንፌክሽን አልችልም። የኔ ህመም ለኢንፌክሽን የተጋለጠ ነው። አሁን አንደኛ ነገር ጉንፋን አልችልም። ያው የምተነፍሰው በሰው ሰራሽ ስለሆነ ራሱን ችሎ ሳምባው አይተነፍስም። ጠባሳ ስለሆነ ይሄ ኦክሲጅን ካላገዘው አሁን በቀደም ሳይቱሬሽን 54 ገባ። 2 ደቂቃ አይሆንም። በዛ ነው ኢንፌክሽን የተነሳብኝ። 54 ገብቶ በቃ በጣም ዶክተሮች ሁሉ ተደነጋግጠው ከዛ እግዚአብሔር የተመሰገነ ይሁን። አሁንም ራሱ ነገ ሰኞ ራሱ ቀጠሮ አለኝ። የግድ ያ ኢንፌክሽን ደግሞ ከላው ላይ መነሳት አለበት። ኢንፌክሽን እኔ ደግሞ ከኢንፌክሽን ደግሞ እስካሁን ልለያይ አልቻልኩም። አንደኛ ነገር ስራዬ፣ ሁለተኛ ነገር በእግር የሚሄድበት መንገድ፣ አዋራው በቃ ለኔ በጣም ኦክሲጅን ጋር ይከብዳል። ኦክሲጅን ጽዳት ቦታ ይፈልጋል። አየር ያለበት አካባቢ ይፈልጋል። በግድ ደግሞ ካልሰራው ደግሞ መኖር አልችልም። አይዞን እንግዲህ እስከዛሬ ሞተሻል። የነገን ደግሞ አላህ ያውቃል። መልካም ነገር ይኖራል ብዬ ተስፋ አደርጋለሁ። በመጨረሻም እንግዲህ እስኪ እንደው አጠር ያለሽ መልዕክት አስተላልፊ። እንዲሁም ደግሞ አድራሻሽን ሐረር የት ሰፈር እንደምትኖሪ ስልክ ቁጥርሽን፣ የባንክ አካውንት ብትነግሪኝ ደስ ይለኛል። አሁን በዚህ አጋጣሚ ሙስሊም ክርስቲያን እንዲሁም በተለያየ እምነት ያሉት ከጎኔ በጸሎትም በብርም ከጎኔ የቆሙትን እግዚአብሔር ይስጥልኝ፣ በጎደለ ይሙላላቸው። ለኔ እንዳሰቡ ለኔ እንደቆሙ እግዚአብሔር ይቆምላቸው፣ አላህ ይቆምላቸው። ሁለተኛ ደግሞ አንድ እህት አለችኝ ከአሜሪካ ማሽን ገዝታ የላከችልኝ። እንዲሁም ቲክቶከሮች እኔ እንድረዳ እርዷት እያሉ ለኔ ከጎኔ ለቆሙ ሙስሊሙም ክርስቲያንም የአዳም ዘር የተባለ በሙሉ እኔ ሳላቃቸው ፈጣሪ የሚያውቃቸው
እግዚአብሔር ይስጥልኝ። አመሰግናለሁ። የምኖረው ሐረር ነው። 4ኛ እና ያው የሁለት ልጆች እናት ነኝ። ያው እኔ የምኖረው በኦክሲጅን ነው። በቀን አነሰ ቢባል ለኦክሲጅን እስከ 1000 ብር አወጣለሁ። ካለኝ አወጣለሁ፣ ካሌለኝ ጤና ቢሮ የጤና ጣቢያ ሄጄ ነው የምጠቀመው። አሁን በ2 ወር አንዴ ያው ቀጠሮ ሰዓት አዲስ አበባ እመጣለሁ። ያው አሁን ቀጠሮዬ ስላልደረሰ ነው። ቀጠሮዬ ሲደርስ ደግሞ እመጣለሁ። ክትትል የሚያው አዲስ አበባም ነው ጴጥሮስ ማለት ነው። እና ያው ከጎኔ እንድትሆኑ እንደው ለኔ ሳይሆን ለነገ ልጆቼን ያው እኔ ስለማስፈልጋቸው ያው የምኖረውም ሐረር ነው። ቀበሌ 18 4ኛ ሰፈሩ ወርዋሪ። ስልክ ቁጥሬ 09 33 20 25 36 89 የባንክ አካውንቴ 1055 15 86 107። እናመሰግናለን የትናየት ለነበረን ቆይታ በጣም ከልብ አመሰግናለሁ። በምሽት ይህን ቃለ መጠይቅ እያደረግን ያለ ነው። አላህ ካለ እንግዲህ ያው በአካል ደግሞ መጥቼ ሐረር ተገናኝተን በሰፊው እንግዲህ ይህንን አስገራሚ ታሪክሽን የምታካፍይኝ ይሆናል። ያለፉ ጊዜያቶችን በማመስገን አሳልፈሻቸዋል። የነገን ደግሞ አላህ ነው የሚያውቀው። አላህ ሁሉ ነገር አስተካክሎልሽ ደስተኛ ህይወት እየኖርሽ እንደምናይሽ ተስፋ እናደርጋለን። የትናየት ተመልካቾቻችን ሁሌ አዲስ ሾው ነበር ስትከታተሉ የነበረው። እንግዲህ ይህንን ታሪክ በዚህ መልኩ አቅርበንላችኋል። አስተያየቶቻችሁን ስጡ። በነገራችን ላይ ሰብስክራይብ አድርጉ። እንዲሁም ደግሞ በዛሬው ታሪካችን ዙሪያ ሀሳባችሁን አካፍሉ። እንዲሁም የተጠቀሱ አድራሻዎች አሉ የትናየት አሊ በርኬ። በነዛ አድራሻዎች ሐረር አካባቢ ያላችሁ ሰዎች በአካል በመሄድ ስልክ ቁጥርም ደግሞ በሰጠችው መሰረት መደወል፣ እንዲሁም ደግሞ የቻልነው ደግሞ በገለጸችልን አካውንት በብር እናግዝ። ይህ እንግዲህ የኔ ጥያቄ ነው፣ ልመናዬ ነው። ሁላችንም ከጎኗ መሆን ግዴታችን ነው። የዛሬ ፕሮግራም ይህንን ይመስላል። ይህንንና መሰል አስደናቂ ፕሮግራሞችን በሁሌ አዲስ ሾው የዩቲዩብ ቻናላችን በየሳምንቱ የምናቀርብ ይሆናል። ተመልካቾቻችን ሰብስክራይብ እያደረጋችሁ አበረታቱን። ሳምንት በሌላ እንግዳ የምንገናኝ ይሆናል። ቻው ቻው። በያላችሁበት ሰላማችሁ ይብዛ።